ስትሊ እንደምናላችሁ አሙታት ከያዳ ሐረጽን ጋለታ የመተወረ ተሰየመው መድረክ መስመር ሰላም ጤና ይስጥልኝ። እቺ ሰው ከግሩፕ አለሽ ከግሩፕ አለሽ የኔ ችግር ነገር ሲፈጠርብኝ ግና ዋናይቱ አክላት ታስተላላፊ የኛን እንትን የምታስተላልፍ እቺ ሰው ናት። ከ11ኛው መድረክ አለሽ። በጣም ያሳዝናል። አዎ ማን እንደሆንሽም ተረድቻለሁ። ከግሩፕ ላይም አባርርሻለሁ። አዎ ማንነትሽንም ያስተላለፍሽው አክላታ እንዴት አድርገሽ እንዳስተላለፍሽው ሁሉ ነገር አለ። እናቴ ማለት ነው። ሊሳካልሽ ግን አልተሳካልሽ። በጣም ይገርማል። በጣም ይገርማል። አዎ ኮሚቴው ከዚህ ላይ ይጨፈጭፈኛል። ኮሚቴው አይመረምር አይል ዝም ብሎ ልክ የተለያየ ነገር እንደሚያደርግ ነው የማየው። እንደነዚህ ያሉ ሌቦች ከድርጅታችን ተቀምጠው ወጥተን ስንናገር ወጥቼ ስናገር እንደነዚህ ያሉ ጠላቶች ይዛችሁ ከግሩፑ ልታስገድሉና ተነስታችኋል። ኮሚቴዎቹ ራስ ተመራመር፣ ግሩፑን ተመራመረው፣ 11ኛውን ግሩፕ ተመራመረው፣ 14ኛውን ግሩፕ ተመራመረው፣ አንደኛውን ግሩፕ ተመራመረው። ሊያስገድሉና የመጡ ሰዎች አሉ። በሚልኻድ ከ11ኛው መድረክ እንደነዚህ ያሉ ሰዎች ናቸው። እቺ ከ11ኛው መድረክ አላባረርኳትም አለሽ። አሁን አባራታለሁ። ኮሚቴው ለምን ዝም ትላለህ? እኔ በኮሚቴው ስናገር አፋፌን ትቀበቅቡኛላችሁ፣ ትሉኛላችሁ። ከኔ መቀደም ነው የምፈልገው። አሸር እንደዚህ ያላት ትበለኝ። ስራው ነው ምነግርህ። እኔ ካንተ አትቀደምማ፣ አትልማ፣ አታይማ። ወተ መናገር ነው የምታየዋ። እንደዚህ ያሉን ሰዎች አታያቸውማ። በጣም ያሳዝናል።